አይሻ ረዲየላሁ አንሃ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብላ ጠየቀቻቸው። የባል ሐቅ በሚስት ላይ የሚስት ሐቅ በባል ላይ ክፍል 5 ይዤላችሁ መጥቻለሁኝ። ሙስሊም ወገኖች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖች ሰላም ብያለሁኝ። ሁላችሁንም ለምታበረታቱኝ እጅግ ከልብ አመሰግናለሁኝ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ተቀላቀሉ። ነባር ቤተሰቦችም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ተባበሩኝ። ባረከላሁ ፊኩም። ኢንሻአላህ ሊላሂ ተዓላ ከባለፈው ደርስ የቀጠለ የሚስት ሐቅ በባል ላይ የባል ሐቅ በሚስት ላይ ክፍል 5 ይዤ መጥቻለሁኝ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የባል ሐቅ በሚስት ላይ የሚስት ሐቅ በባል ላይ አይሻ ረዲየላሁ አንሃ ነቢያችን ሰለላሁ ዐለይሂ ወሰለምን እንዲህ በማለት ጠየቀቻቸው። በሴት ላይ ትልቅ መብት ያለው ማን ነው ብላ ጠየቀቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም ባሏ በማለት መልስ ሰጡ። አይሻ እንደገናም በወንድ ላይ ትልቅ መብት ያለው ማን ነው ብላ ጠየቀቻቸው። እናቱ በማለት መለሱ ነቢያችን ሰለላሁ ዐለይሂ ወሰለም። ሐዲሱን አልበዛር ዘግበውታል። አንዲት ሴት ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ዙሪያ ልታናግራቸው መጣች። ከእሷ ጋር እየተነጋገሩ እያሉ ባላለሽን በማለት ጠየቋት። እርሷም አዎ አለኝ፣ ለእርሱ ሁኔታሽ እንዴት ነው ሲሉ ጠየቋት። ነቢያችን ሰለላሁ ዐለይሂ ወሰለም ሴትዮዋን እንዲህ አለች፣ ከችሎታዬ በላይ ካልሆነብኝ በስተቀር ኃላፊነቶችን ሁሉ እወጣለሁ አለች። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ እርሱን ባልሽን በመንከባከብ ላይ ትኩረት አድርጊ፣ እርሱ ጀነትሽም ጀሃነምሽም ነውና። ሐዲሱን ኢማሙ አሕመድና ነሳኢ ዘግበውታል። ይህ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ያዳመጠች ሙስሊም ሴት ጎጆዋን አስመልክቶ ምን አይነት ምሬት ልታሰማ ትችላለች? ምክንያቱም በእነዚህ በሁለቱ ጉዳዮች ድካም አይደርስባትም ከጌታዋ ከአላህ ታላቅ የሆነ ምንዳ የምታገኝ ቢሆን እንጂ። ከላይ የተጠቀሱት ሐዲሶች ሐቁ በጣም የበረታ መሆኑን ያስረዳል። አንዲት ሴት የባል ሐቅ ከጠበቀች ምንዳዋ ጀነት ነው። የባል ሐቅ ካልጠበቀች ደግሞ ቅጣቷ ጀሃነም ነው። ስለዚህ ውድ እህቴ ጀነት መግቢያሽ ባልሽ ተንከባክበሽ ሐቁን ጠብቀሽ አብረሽው ኑሪ። ወንዶች ደግሞ ሐቅ አለብሽ ብላችሁ እሷን እንደፈለጋችሁ ማንገላታትና ማሰቃየት የለባችሁም። ነቢያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው እንዴት እንደነበሩ አስታውሱ። ሊጥ ሁሉ አብኩተው አስቡት። ነቢይ ናቸው እኮ ከመሆኑም ጋር ለሚስቶቻቸው በጣም ያስባሉ። አንተም ለሚስትህ አጋዥና ተባባሪ መሆን አለብህ፣ ሱና ነው። በሌላ ሐዲስ ኢብን ዘውጂ አሕካሙ ኒሳ ከሚባለው መጽሐፋቸው ላይ አንዴ ክሷ አስቀምጠዋል። ላካፍላችሁ። በሁለተኛው 100 ዓመተ ሂጅራ ሹዐይብ ኢብን ሐርብ የተባለ ቀን የሚጾም ሌት ደግሞ በመቆም የሚያሳልፍ የአላህ ወዳጅ ነበር። ይህ ሰው በአንድ ወቅት ሚስት ለማግባት ፈልጎ ወደሚፈልጋት ሴት በመሄድ በትህትና እኔ በጣም ተናዳጅ ሰው ነኝ አላት። በዚህ ጊዜ ሴትዮዋ በዘዴ እና ጥበብ በተሞላ ሁኔታ የሚከተለውን መልስ ሰጠችው። ተናዳጅ እንድትሆን የሚያደርግህ ካንተ በላይ የከፋ ነው። ሴትዮዋ ሸይጣንን ማለቷ ነው። ይህ ሰው ይህች ሴት እጅግ ብልህና አስተዋይ መሆኗን ተገነዘበ። እናም ወዲያውኑ አንቺ የትዳር አጋሬ ነሽ በማለት እንደሚያገባት ገለጸላት። አሕካሙ ኒሳ ይህች ሴት ሊያገባ መሻቱን የገለጸላት ወንድ የተለየ ባህሪ በማያውቅና እርሱን የሚያናድዱ ነገሮች ላይ በመረዳት አብረው መኖር
እንደምትችል ጠንቅቃ ታውቃለች። ከዚያም የሚያስደስቱትን ነገሮች በመፈጸም የእርሱን አድናቆት እና ሙገሳ እንደምታገኝ እርግጠኛ ናት። ሙስሊም ሴት ለባሏ ታዛዥ ናት። መልካም የህይወት ጓደኛ መሆኗን ከሚገለጽባቸው መንገዶች መካከል በየዕለቱ ደስተኛ መሆኑን፣ ምግቡን ዝግጅት ማለትም ሁለታቸውም የሚወዱት ነገር በመስራት፣ በእስላማዊ አለባበስ፣ በእስላማዊ አነጋገር እና በሁለታዊ የቤት አዛዥና ጥንቅቅ መሆኗ ይገኙበታል። ወንዶችም በእሷ ላይ ሐቅ እንዳላቸው ሁሉ በእናንተም የሴቶች ሐቅ መኖሩን አትርሱ። አንተ በእርሷ መርካት ካስደሰተህ እሷም በአንተ መርካት እንደምትደሰት መረዳት አለብህ። እሷ ጥሩ ሽቶ ስትቀባ አንተ ደስ ካለችህ አንተም ጥሩ ሽቶ ስትቀባ እንደምትደሰት መገንዘብ አለብህ። ያ ረብ ሁሉንም ሐቅ የምንወጣ አድርገን፣ ካለንበት ሀሳብና ጭንቀት አንተው ፈርጀን። ኢንሻአላህ ይቀጥላለን። ክፍል 6 ይቀጥላል በአላህ ፈቃድ። እስከዛ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ።